ADHD ላይ በሶስተኛ ደረጃ የምናገኘው ወይ ደግሞ ሶስተኛው ምዕራፍ አስተውሎት ማጣት ወይም ኢምፐልሲቪቲ በመባል ይታወቃል። አንድን ነገር ሳያስቡ ወይም ውጤቱን ከግምት ውስጥ ሳያስገቡ ማድረግ፣ መናገር እነዚህን ነገሮች የሚወክል ሲሆን መገለጫዎቹም ለምሳሌ በትምህርት ቤት ውስጥ ያሉ ልጆች ጥያቄው ከመጠናቀቁ በፊት መልሱን ለመመለስ የሚቸኩሉ ከሆነ የኢምፐልሲቪቲ ችግር ሊኖርባቸው ይችላል። ሌላኛው በተለያዩ ቦታዎች ላይ ተራን መጠበቅ፣ ሰልፍ ላይ ትምህርት ቤት ከመግባታቸው በፊት የሚያደርጓቸው የሰልፍ ወይ ደግሞ ረድፍ ጠብቀው የሚያደርጓቸው የተለያዩ ተግባሮች ላይ ተራቸውን ጠብቀው ከማድረግ ይልቅ ወይ ተራውን እየበተኑ እየቸኮሉ እንዲሄዱ ያደርጋቸዋል። ወይም ደግሞ በሬስቶራንቶች ውስጥ ወይ ደግሞ በካፌዎች ውስጥ የሚፈልጉትን ነገር ካዘዙ በኋላ እስኪመጣላቸው ድረስ መታገስ ይቸገራሉ። ሌላኛው በሌሎች ንግግር ወይም እንቅስቃሴ ላይ ጣልቃ መግባት፣ አንድ ነገር ላይ ሳያስቡ እርምጃ መውሰድ፣ በጨዋታ መካከል ተራን ጠብቆ መጫወት፣ እንዲህ አይነት እክሎችን አስተውሎት ማጣት ወይ ደግሞ ኢምፐልሲቪቲ በማለት እንጠራቸዋለን። ኢምፐልሲቪቲ በደንብ ግልጽ እንዲሆንልን በተለያዩ አይነት ምሳሌዎች በተለይ ደግሞ ከአገራችን ሁኔታ አንጻር እንዴት እንደሆነ በስፋት እንመለከታለን። እስከዛ ድረስ ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉት በትህትና ጠይቃለሁ። ኢምፐልሲቪቲ ወይም ደግሞ አስተውሎት ማጣት ያለባቸው ልጆች የሚያሳዩቸውን የተለያዩ ባህሪዎች በተለያዩ ምሳሌዎች በደንብ ግልጽ እንዲሆንልን እንመለከታለን። የመጀመሪያው ማህበራዊ ግንኙነትና በንግግር ወቅት የሚያሳዩቸው ባህሪዎች ናቸው። አዋቂዎች ቁጭ ብለው ወሬ በሚያወሩበት ጊዜ ወይም ደግሞ ቡና እየጠጡ በሚጫወቱበት ጊዜ ልጁ ድንገት ይገባና ከረሜላ እኮ ተገዛልኝ፣ ድንገት ይገባና ኳስ እኮ ተገዛልኝ እያለ ሰዎቹ የማይመለከታቸውን ነገሮች ድንገት እየገባ ሊያወራ ይችላል። አንዳንዴ ደግሞ የሚያሳዩቸው ምልክቶች ወላጆች ወይም መምህራን ዛሬ ትምህርት ቤት ብለው ጥያቄውን ሳይጨርሱት ወዲያው ልጁ ምን እንደሆነ ሳይገባው ጥያቄውን ለመመለስ ሲቻኮል ወይም ደግሞ ሲናገር ሊታይ ይችላል። ይህ የሚሆነው ደግሞ ጥያቄውን ስላወቀ ወይም ስላላወቀ ሳይሆን የመታገስ አቅሙ ወይም ደግሞ የመጠበቅ አቅሙ በጣም ዝቅተኛ ስለሆነ ነው። በማህበራዊ ግንኙነቶች ውስጥ በጣም የከፋው ነገር እንዲህ አይነት ልጆች ላይ ሚስጥር የመጠበቅ አቅማቸው በጣም ዝቅተኛ መሆኑ ነው። ባልና ሚስት ብቻቸውን ያወሩትን ወሬ እንግዳ ሲመጣ ሊያወራባቸው ይችላል። ወይም ደግሞ ስለዛ ሰው የሆነ ነገር አውርተው ከሆነ ማሚና ዳዲ እኮ ስለአንተ እንደዚህ ሲያወሩ ሰምቻቸዋለሁ እያለ ሊናገር ይችላል። ልጁ ማቃጠር ወይ ደግሞ ነገሩ እንዲባባስ ችግር እንዲፈጠር ፈልጎ ሳይሆን ካለበት እክል ነገሩን የመጠበቅ አቅሙ ዝቅተኛ ስለሆነ ነው። ስለዚህ እንዲህ አይነት ልጆች ፊት የምናወራውን የምናደርገውን ነገር መጠንቀቁ የተሻለ ይሆናል ማለት ነው። ሁለተኛው ደግሞ በትምህርት ቤትና በጨዋታ ሰዓት የሚያሳዩቸው ምልክቶች ናቸው። አገራችን ውስጥ እንደሚታወቀው ሁሉም ተማሪ ወደ ትምህርቱ ከመግባቱ በፊት ሰልፍ ተሰልፎ መዝሙር ዘምሮ ነው ወደ ትምህርት የሚገባው። ይህንን ስርዓት ለእንዲህ አይነት ልጆች ማድረግ በጣም አስቸጋሪ ሁኔታ ይሆንባቸዋል። ምክንያቱም ታግሰው ከሰልፉ ሳይወጡ በስነ ስርዓት ሰውነቶቻቸውን በጠቅላላ ሰብስበው ሰልፉ ላይ መቀመጥ በጣም ይቸግራቸዋል። ተራም ጠብቆ የሚደረጉ ነገሮች ለምሳሌ ሰልፉን ከጨረሱ በኋላ በሰልፍ ነው ወደ ክፍላቸው የሚገቡት። ይህንንም ለማድረግ ሲቸገሩ ይስተዋላል። አንዳንድ አስተማሪዎች ደግሞ የተለያዩ ሀሳቦችን ካስተማሯቸው በኋላ ጥያቄ ለመጠየቅ ገና ጥያቄውን ሲጀምሩት ልጆቹ መልስ ለመመለስ ሲቻኮሉ እኔ ቲቸር ለመለስ እኔ እያሉ ሊናገሩ ወይም ደግሞ መልሱን ለመመለስ ሲቻኮሉ ይስተዋላል። በጨዋታ መካከልም ደግሞ ተራን ረድፍን ጠብቆ አንተ መጀመሪያ ትሄዳለህ ከዛ እኔ ቀጥሎ ሄዳለሁ የሚሉ ጨዋታዎችን ተራ እየጠበቁ ለመጫወት በጣም ይቸገራሉ። በሶስተኛ ደረጃ የምናገኘው ደግሞ ድንገተኛ የሆኑ እንቅስቃሴዎችን ወይ ደግሞ ለአደጋ የሚያጋልጣቸውን አይነት እንቅስቃሴዎች ሲያደርጉ ይስተዋላል። ለምሳሌ ደረጃ ሲወርዱ ደረጃው ላይ አረ ቀስ ቀስ የሚያስብል አይነት አካሄድ ይሄዳሉ። ለምሳሌ ኳስ መንገድ ላይ እየተጫወቱ ከሆነ መኪናው ይምጣ ሳያስተውሉ ድንገት ሮጠው ኳሱን ለማምጣት አስፋልት ሊሻገሩ ይችላሉ። አንዳንዴ ደግሞ የተለያዩ አይነት ድርጊቶችን በሚያደርጉበት ጊዜ ነገሮች
ከእጃቸው የሚሰበር ወይም ሊጥሉት የሚመስል አይነት ነገሮችን ሲያደርጉ ይስተዋላል። እነዚህ ልጆች እንግዲህ የተለያዩ አይነት ምልክቶችን የሚያሳዩት ካለባቸው እክል የተነሳ ስለሆነ ግዴለሽ ሆነው አይደለም፣ ነገሮችን ማበላሸት ወይ ደግሞ መረበሽ፣ መበጥበጥ የሚፈልጉ ልጆች ሆነው ሳይሆን ካለባቸው እክል ወይ ደግሞ ቻሌንጅ የተነሳ እንደዛ አይነት ነገሮችን ስለሚያደርጉ በአካባቢያችሁ ውስጥ እንዲህ አይነት ልጆችን ስታዩ ወላጆችን ከመንቀፍ ወይ ደግሞ በስነ ስርዓት እንዳላሳደጓቸው ከመናገር ይልቅ ነገሩን በማስተዋል መገንዘቡና መረዳቱ የተሻለ ይሆናል። ይህ ሐሳብ ጠቃሚ እንደሆነ ካመናችሁ መልእክቱን ለሌሎች እንድታጋሩ እያሳሰብኩኝ ቻናሉን ደግሞ ሰብስክራይብ በማድረግ የተሰማችሁን ሐሳብ እንድታካፍሉኝ በትህትና ጠይቃለሁ።